ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ ሴቶች 759 ሴቶች ነው ስክሪን የተደረጉት የነበረው ከ759 758ቱ ተገርዘዋል። አረ ተው እኔ አላገባም እያለች አባቴንም እናቴንም ለምናለች። ከቁጣና ግልምጫ ሌላ ያተረፈችው ነገር የለም። እንዴት ከረማችሁ? ያላለቀ ጉዞ አድማጮቻችን፣ የዛሬውን ፕሮግራምም እንደተለመደው በተለያዩ ድምጾች ጀምረናል። እነዚህ ድምጾች በፕሮግራማችን ውስጥ ይገኛሉ። አብራችሁ የምቆየው መልካም ሰው ሰለሞን ነኝ። ጉራ ላንቺ ባይሰራ እኔም ሞኛ ሆንኩም በተራ ጥንትም ጉራ ሰው ላይ ይሰራ አንቺ ግና ሆንሽም ተራ ብርቅለሽም ቢኖር ባይኖር አንቺ አታደንቂ እኔን እንጂ ሌላ ታውቂ ትፋት ፈልጊ ጥንትም ጉራ ላንቺ ባይሰራ እኔም ሞኛ ሆንኩም በተራ ጥንትም ጉራ ሰው ላይ ይሰራ አንቺ ግና ሆንሽም በተራ ብርቅለሽም ቢኖር ባይኖር አንቺ አታደንቂ እኔን እንጂ ሌላ ታውቂ ትፋት ፈልጊ እኛው ተገናኝተን እኛው ተፈቃቅረን አመገመን ፍቅርን አየን ሮርቅስ ድረማለን አንቺ አለሽ ምን እሻለው ባጣስ ፍቅሬን ይሻለው አንቺ አለሽ ምን እሻለው ባጣስ ፍቅሬን ይሻለው እኛው ተገናኝተን እኛው ተፈቃቅረን አመከመን ፍቅርን አየን ሮርቅስ ድሮማለን አንቺ አለሽ ምን እሻለው ባጣስ ፍቅሬን ይሻለው አንቺ አለሽ ምን እሻለው ባጣስ ፍቅሬን ይሻለው ጥንትም ጉራ ላንቺ ባይሰራ እኔም ሞኛ ሆንኩም በተራ ጥንትም ጉራ ሰው ላይ ይሰራ አንቺ ግና ሆንሽም በተራ
ብርቅነሽ ቢኖር ባይኖር አንቺ አታደርጊ እኔን እንጂ ሌላ ታውቂ ጥፋት ፈልጊ እንኳን ተፈላልገን ሰግነን ተደማምጠን ኩራት ሳይሆን ፍቅር ሕይወት አወራን ግን ምኞት አገኘን ፍቅርን እውነት ጽኑ ጎጆ ሙቅ ቤት አገኘን ፍቅርን እውነት ጽኑ ጎጆ ሙቅ ቤት እንኳን ተፈላልገን ሰግነን ተደማምጠን ኩራት ሳይሆን ፍቅር ሕይወት አወራን ግን ምኞትን አገኘን ፍቅርን እውነት ጽኑ ጎጆ ሙቅ ቤት አገኘን ፍቅርን እውነት ጽኑ ጎጆ ሙቅ ቤት ከሴት ልጅ ግርዛት ጋር በተያያዘ ምን አይነት ጉዳቶች አሉት? እነዚህን ከሴት ልጅ ግርዛት ጋር የሚደርሱ ጉዳቶች በተለያየ ሁኔታ በተለያየ ጊዜ ትምህርቶች ቢሰጡም ሂደቱ ግን እንደቀጠለ ነው። መልኩንም እየቀያየረ ነው። ይህ ነገር እንዳይከሰት በዚህ ዘመን የሚገረዙ ሴቶች ቁጥር እንዲቀንስና የሴት ልጅ ግርዛት የሚባለው ነገር እንዲቆም ምን አይነት ውትወታ ማድረግ ያስፈልጋል? በምን አይነት መንገድ ማህበረሰቡን ብንነግረው ይሰማናል? የሚል ውይይት ከአንዲት የጤና ባለሙያ ጋር አድርጌያለሁ። የጤና ባለሙያዋ አጠገብ ያለች ስለ ራሷ ትነግረንና ስለዚህ የውትወታ ስራም የምትመክረን ይኖራታል። ራስሽን አስተዋውቂልን። እሺ፣ አመሰግናለሁ። ትርፌ ምሻው እባላለሁ። የፐብሊክ ሄልዝ ባለሙያ ነኝ። በጤና ሙያም እንዲሁም ፕሮጀክት ማኔጅመንት ላይ ከ10 ዓመት በላይ ቆይቻለሁ ማለት ነው። በጣም እናመሰግናለን ትርፌ ለዚህ ፕሮግራም ቃለ መጠይቅ ለመስጠት ስለፈቀድሽ። ከሙያሽ ጋር በተያያዘ ምናልባት ከሴት ልጅ ግርዛት ጋር የተያያዙ ስራዎችን ሰርተሽ ታውቂያለሽ? እንዴትስ ነው የምትገልጪው? ላንቺ ሴት ልጅ ግርዛት ምንድን ነው? በሙያዬ ያው በደንብ ብዙ ጊዜ በተለያየ ደረጃ ገጥመውኝ ያውቃሉ። ያው መጀመሪያ በክሊኒካል ሰራ ነበረ። ስለዚህ ማዋለድም እንዲሁ ለሴቶች የሚያስፈልጉ የጤና ሰርቪሶችን በመስጠትም እሰራ ነበረ። እንዲሁም ፕሮጀክት ማኔጅመንትም ላይ እንዲሁ እዚሁ ጂቪቪ እና ኤፍጂኤም እንደዚሁ ፊሜል ጀኒታል ሚውቲሌሽን ላይ ወይም ደግሞ የሴት ልጅ ግርዛት ላይ ትኩረቱን ያደረገ ፕሮጀክቶች ላይ ሰራ ነበረ። ስለዚህ በደንብ በፐብሊኩም በክሊኒካሉም በደንብ አውቀዋለሁ ማለት ነውና የሴት ልጅ ግርዛት ማለት እንግዲህ ከተገረዘችበት ቀን ጀምሮ ህይወቷን ሙሉ የሚቀጥል የአካል ጉዳት ነው ማለት እኔ የአካል ጉዳተኛ ማድረግ ነው አንድን ሴት። ለዛውም ደግሞ ለሞት የሚያበቃ ገና ከመገረዟ ጀምሮ በህመሙ ሊሆን ይችላል፣ በደም መፍሰስ ሊሆን ይችላል፣ በኢንፌክሽን ሊሆን ይችላል። በሶስት ነገሮች ከግርዛቱ ቀን ጀምሮ በህይወቷ ሙሉ የሚቀጥሉ ጉዳቶችን የሚያስከትል ጎጂ ልምድ ነው ማለት ነው። እንደው አንቺ ካየሽው ገጠር አካባቢም ስራ ሰርተሻል እንደነገርሽኝ ከሆነ የሴት ልጅ ግርዛት የለም አሁን ቆሟል እንላለን እኛ ብዙ ትምህርት ስለተሰጠ። ግን ቆሟል የሴት ልጅ ግርዛት? የሚገርምሽ ነገር በጣም ብዙ ስራዎች ይሰራሉ። በአዌርነስ ደረጃ የተሻለ ነገር አለ ብዬ አስባለሁ። ነገር ግን ስር የሰደደ ባህል ማለት እንችላለን ሆኖ እንደቀጠለ ነውና የምንሰራቸው ጥናታዊ ጽሁፎች በተለያየ መንገድ የምንሰበስባቸው መረጃዎች እውነቱን የማሳየት እድላቸው በጣም እንትን ያለ ነው፣ የቀነሰ ነው። ምክንያቱም በተለያየ ነገር የተለየ ውጤት እናያለን እኛ። አንዳንዱ ምንድነው አሁን በህግም የተከለከለ ስለሆነ ወንጀል እየሆነ ስለሆነ ሰው ወንጀል መሆኑን ስለተረዳ እንደሚያስቀጣ ስለሚያውቁ ትክክለኛ ኢንፎርሜሽን የማግኘት እድላችን በጣም የጠበበ ነው እንጂ በተለመደው መንገድ ሄደን በመናጠናቸው ጥናቶች መሬት ላይ ያለውን
ትክክለኛ ነገር የማግኘት እድላችን በጣም የቀነሰ ነው። ማለትም ትክክለኛ ያልሆነ የተገረዘችውን አልተገረዘችም እንደዚህ ማለት ነው የማለት አዎ ምን መሰለሽ አንድ እንደዚሁ ምን ሰራው ፕሮጀክት ነበረ ሲዳማ ክልል ነበረ ምን ሰራውና ሲዳማ ክልል በጣም ይሄ ልማድ በደንብ ያለ ነው ማህበረሰብ ውስጥና እንደዚሁም በተለያየ ድርጅቶች የተሰሩ ጥናቶችን አየንና እኛ ግን በቀጥታ ከጤና ጣቢያዎች ጋርና ከክሊኒኮች ጋር ምን ሰራበት ነበርና በራሳችን መመዝገቢያ ማኑዋል ነገር አዘጋጅንና ሆስፒታል ወይም ክሊኒክ የሚመጡትን ሴቶች ለወሊድ የሚመጡትን ከሜዲካል ኢቲክስ ጋር በተያያዘም ኖርማል ለሌላ ህክምና የመጣችን ሴት ተገርዘሻል አልተገረዘሽ የሚለውን ቼክ ማድረግ ኢቲካል አይደለም። ስለዚህ ምን አደረግን ለወሊድ የሚመጡትን አይፈቅድም። ስለዚህ ምን አደረግን ለወሊድ የሚመጡትን ሴቶች ምን ያክል ደረጃዎች አሉት የግርዛት አይነት የሚያስከትሉት ጉዳቶችም እንደ ደረጃቸው ይለያያል። ይሄንን ነገር ሊያሳይ የሚችል መዝገብ አዘጋጀን እና ለ6 ወር ነበረ ይሄን ዳታ ይሰበሰብነውና አንድ አድቮኬሲ ወርክሾፕ ላይ ነው ለማቅረብም እንትን ይሄድ ነው የነበረውና የተለያየ ጥናቶች ነበር የሚቀርቡት። ኖርማሊ በተለመደው መልኩ የተሰሩ ጥናቶች ነበሩና ኦልሞስት ወደ 90% የለም የሚል ድምዳሜ ያላቸው የለም የሚል ድምዳሜ ያላቸው ጥናቶች ቀረቡ። የኛ ደግሞ ስናየው የሚገርምሽ ነገር በ6 ወር ውስጥ የተደረገው የተካተቱት ሴቶች 759 ሴቶች ነው ስክሪን የተደረጉት የነበረው። ከ759 758ቱ ተገርዘዋል እና ዲፈረንሱን እዩ ኦልሞስት 100% አለ እና እድሜያቸው ደግሞ ከ18 እስከ 35 ነው which is recent የሆነ ግርዛት ነው እንትን የተከናውኗል ማለት ነው። እና ግን ባለፉት 5 አመታት ኦልሞስት እየቀረ ነው የሚል ጥናታዊ ጽሁፍ ካውንተር የሚያደርግ ነገር ነበር ያገኘ ነው። ይሄን ደግሞ ልንክደው ማንችለው እውነት ነበር። በዛ ሌቭል ነበር ያለው። አሁን የተለያየ መንገድ እየተከተለ ነው። በጣም ለሊት ነው የሚገረዙ ሰው እንዳያያቸው በፖሊስም በሴቶችና ማህበራዊ ጉዳይም በደንብ እየተሰራበት በመንግስት ተቋማት በደንብ ወንጀልነቱ ታውቆ ስቴክሆልደሮችን በደንብ ኢንጌጅድ ሆነው ወይም ደግሞ ራሳቸውን በደንብ ለመከላከል ብዙ ሰው በተለያየ መንገድ እየሮጠ ነው እነሱ እና ስልቱን እየቀያየረ ነው እየተደረገ ያለውና ኦልሞስት 100% አሁን ግርዛት አለ ማለት ነው። ምንድነው የሚያደርጉት እነሱ ለመደበቅ የሚያደርጉት ነገር በጣም አንዳንዱ በዛ አካባቢ የተለመደው ከዚህ በፊት የሚደረጉ ነገሮች ቢያንስ ከግርዛቶቹ በፊት በብዛት የሚደረገው በዛ አካባቢ አሁን በስኩል ኤጅ ወይም ደግሞ የትምህርት ላይ ያሉ ሴቶችን ነው የሚያደርገው ከ11 እስከ 14 ባለው እድሜ ላይ ነው ግርዛት በብዛት የሚፈጸመው። ትምህርት ቤት ያሉ ልጆች ናቸው የሚያደርጉ። ብዙ ጊዜ የሚከናወነው ክረምት ላይ ነው። ዘመቻ ነው የሚሆነው። በቃ ሁሉም ሴት ክረምት ላይ ነው ልክ ትምህርት ሲቆም የሚገረዘው ማለት ነውና ቤተሰቦች በደንብ ዝግጅት ያደርጋሉ። ይሄ ፋቲ የሆነ ምግብ አዘጋጅተው ምናምን ነው የሚያስገሩት ሴቶቻቸው። በደንብ ሰውነቷን በደንብ ሊገነባ የሚችል so that ከግርዛቱን ተገርዛ 1 ወር ያስታመማታል። በቃ ቤት ውስጥ ተኝታ ታማለች ተብሎ በስነ ስርዓት በደንብ ተቀልባ ትወጣለች። ስትወጣ ወፍራ ምናምን ትወጣለች። እንግዲህ ከዛ ሁላ ካልኩሽ ጉዳቶች ተርፋ በነፍስ ከቆየች በደም መፍሰሱ በህመሙ በኢንፌክሽኑ ሳት ሞት ቀርታ ከተረፈች ወፍራ ምናምን ስለምትወጣ በቃ ያን ጊዜ ለባል የሚያዘጋጇትና ደግሞ ወደ early marriage ደግሞ ይቀጥላል ማለት ነው። እና የሚገርመው ነገር አሁን ግን ሰው ያወቀ ስለመጣ አንደኛ ለሊት ነው የሚደረገው። በጨለማ ሆነ በቀን የሚያረግ ነገር የለም። በሌሉበት ሰዓት ነው የሚደረገው። ሌላው ደግሞ ለወር እንግዲህ ተቀልበው ደህና እንክብካቤ የሚያገኙትን ቀርቶ ቀጥታ እንደተገረዙ ወደ ስራ ሰው እንዳይባንን ወይም እንዳያቅ ማለት ነውና እንደዛ ሆኗል። አሁን እየተቀየረ ማህበረሰቡ ወይም እዛ አካባቢ ያሉ ሰዎች ከመንግስት ህግ ይልቅ የአካባቢ የማህበረሰቡ ህግ ያስፈራቸዋል። ምክንያቱም በዚህ አንደኛ ማሾፊያ ነው የምትሆኑት። ብዙ ጊዜ ያልተገረዙ ሴቶች ደግሞ ልምዳቸውን አያወሩ። ስለዚህ አንዳንድ ጊዜ በስልጠና ላይ እንደዚህ በምንሰጣቸው ስልጠናዎች ላይ የሚገራርሙ ጥያቄዎች ይገጥመኝ ነበረ። ለምሳሌ ተገርዞ ልጅ ቢወለድ ሳይገረዙ ልጅ ቢወለድ ምን አይነት በህይወት ይቀጥላሉ ልጁ? እስከዚህ ድረስ ነው ሰው ማያውቀው። በሚገርም መልኩ እነዚህ ይሄን ጥያቄ ጠየቀኝ አንድ አስተማሪ ነው፣ ወንድ አስተማሪ እዛ አካባቢ በጣም ገጠር ውስጥ ወረዳ ውስጥ ነበር ይሄን ስልጠና የምንሰጠውና እንደዚህ አይነት ሴት ታውቂያለሽ ወይ ነው ያለኝ። ሳትገረዝ ልጅ ወልዳ ያደገላት ታውቂያለሽ ወይ? ስለዚህ አለመገረዝ ልጅ ሲወልዱ እንደሚገል ነው ሰው የሚያውቀው።
ስለዚህ ልጃቸውን ላለማጣት ነው። አንዳንድ ጊዜ አለማወቅ በጣም በቃ ምን ያክል እንትን እንዳለ እና ደግሞ ተማረ ምን ብለው ማህበረሰብ ውስጥም በዚህ ደረጃ ዕውቀት ይሄ ነገር በጣም በተለያየ መንገድ ብዙ ጊዜ ምን እንላለን የዕውቀት ማስጨበጫ ስራዎች ተሰርቷል በቂ ናቸው ምናምን እንላለን። ግን በጣም ብዙ ያልደረሱ መረጃዎች አሉ። ተማሩ የምንላቸው ሰዎች በጣም ለብዙ ሰዎች ሊደርሱልን የሚችሉ ለምሳሌ እንዳን አስተማሪዎችን በደንብ ብንጠቀማቸው አንድ ክፍል ተማሪን እንኳን ቢያስተምሩልን በጣም ብዙ ሰው ነው የምናስቀረው ከዚህ ጉዳት። እንግዲህ እንዳልሽው ተማሩ የምንላቸው ሰዎች ስለዚህ ነገር ዕውቀት የላቸውም። ስለዚህ የውትወታው ስራ በአብዛኛው የሚሰራው በጣም ገጠር ላሉ ሰዎች ነው። ምን አይነት ስራዎች ይሰሩ ብለሽ ትመክሪያለሽ አንቺ? እኔ አንደኛ ህጉ መጠናከር አለበት። አሁን በግርዛት ውስጥ የተገኙ የፈጸሙም ያስፈጸሙም ሰዎች የተፈጸመባቸውም ሰዎች ያስቀምጣል ቅጣቶች። ግን 500 ብር ምናምን ነው የሚጀምረው እንደደረሰባት ጉዳት ቢለያይም እስከ 10,000 ብር ምናምንና ይሄ ነገር ግን ልጆቹም ራሱ ሲገረዙ ከፍለው ነው የሚገረዙ። ስለዚህ ገራጇ ሁለት ሰው ራሱ ብትገርዝ ቅጣቷን ከፍላ የምትወጣበት አይነት ነገር ነው የሚሆነው። ስለዚህ ቅጣቷ አንደኛ መጨመር አለበት። በደንብ አስተማሪ የሆነ ቅጣት የሚወስንበት መሆን አለበት። ሌላው ደግሞ እንግዲህ በተለይ ደግሞ ከመንግስት ህግ ይልቅ እነዚህ አይነት ነገሮች የማህበረሰቡ ህግ ውስጥ ለምሳሌ ገዳ አለ አይደል? እንደሱ አይነት በተለያየ ባህል በሲዳማ ምልሽ አሁን እንደዚህ በደንብ ተንሰራፍቶ ያለበት ቦታ ላይ የማህበረሰቡ ህጎች አሉ፣ መመሪያዎች ሞር የሚፈሩ ናቸው እና እነሱ ውስጥ የኮሚኒቲ ባይሎ የሚባለው ውስጥ ቢካተት ያስገረዘ ወይ የተገረዘ ከኛ ማህበረሰብ ይገለላል ምናምን እንደዚህ አይነት ቅጣቶች የሚወሰኑበት ቢሆን ሞር ውጤታማ ይሆን። ስለዚህ ትኩረታችን መሆን ያለበት አንደኛ ብዙ መድረስ የሚችሉ ለምሳሌ እንዳስተማሪ የተማሩ ምንላቸው እነሱን አድሬስ ማድረግ። ሌላው ደግሞ የማህበረሰብ መሪዎች እና የሃይማኖት መሪዎች እነሱን በደንብ በትምህርቶቻቸው እንዲያካትቱት የቀን ተቀን የትምህርቶቻቸው የሚያስተላልፉት መልእክት ውስጥ እንዲያካትቱት ማድረግ፣ የሚያስተገብሩት ህግ ውስጥ እንዲያካትቱት ብናረግ ውጤት ያመጣል ብዬ አስባለሁ። አዎ እንግዲህ ለውጥ ከራስ ይጀምራል። የራሳቸውን ሰዎች ከዚህ ጉዳት እንዲከላከሉ ከዛ ደግሞ በተለይ በዚህ ውስጥ ያላለፉ ሰዎች ካሉ ልምዶቻቸውን ቢያጋሩ ይሄ መረጃ የራቃቸው ሰዎች ስላሉ እነዚህን እንደ ምሳሌ እያሳዩ እነሱን እየተጠቀሙ ቢያስተምሩ ጥሩ ለውጥ እናመጣለን ብዬ አስባለሁ። አድማጮች ከዛሬው ዝግጅት የተማራችሁት ብዙ እንደሆነ ገምታለሁ። የጤና ባለሙያዋ ትርፌ የሴት ልጅ ግርዛትን የገለጸችበትን መንገድ አድምጣችኋል። በገዛ ፈቃዳችን ሙሉ ጤናማ ሆነ የተወለደችን ልጅ ለአካል ጉዳት አሳልፎ እንደመስጠት ነው ያለችው። ይህ እንዳይከሰት ደግሞ እያንዳንዳችን ኃላፊነት አለብን። ጤናማ ሴት ልጆቻችንን ለህመም ለሚዳረግ ከዛም አልፎ ለሞት ለሚሰጥ ጉዳት እንዳንሰጥ ለራሳችን ቃል መግባት ይገባናል። ከራሳችንም አልፎ ደግሞ ሌሎች ድርጊቱን እንዳይፈጽሙ በመጠቆምና ተገቢውን ፍትህ ህፃናቱ እንዲያገኙ ማድረግ ሌላው ይህንን ክፉ ተግባር የምንከላከልበት መሳሪያችን ነው። የዛሬው መልእክታችን ይሄ ነው። ነገር ግን የዛሬው ፕሮግራማችን እዚህ ላይ አያበቃም። አንድ ትረካን ይዘንላችሁ ቀርበናል። ወደ ትረካው እንለፍ። የደፈረሰ ተስፋ በእውነተኛ ታሪክ ላይ የተመሰረተ። ጸሐፊ ሰለሞን ታዬ፣ ተራኪ ሰሎሜ ስሙር። ውርስ የእውነተኛ ታሪኮች መድብል ከሚለው መጽሐፍ የተወሰደ። ትንሽ አበቦች የተርከፈከፉበት ነጭ የቤት ልብስ ላይ ጣል ያደረገችው ሙሉ ጥቁር ሸሚዝ ከጥቁር ሻሿ ጋር ተዳምሮ የፊቷን ቅላት አድምቆታል። እድሜዋን ለመገመት አይከብድም። ምን ቢበዛ ከሀያዎቹ መጨረሻ የሚዘል አይመስልም። ይቅርታ መጣው አንዴ ባለቤቴ ልሸኝ ብዬ ነው አለች አይኖቿን እያርገበገበች። ቅር እንደማይለኝ ነገርኳት። ከዋናው ቤት በረንዳ ላይ ቁጭ ብዬ በትዕግስት ተጠበቅኩ።
ደቂቃዎች ፈሰው እንዳበቁ ሌሎች ታናናሾቿን አስከትላ ወደኔ መጣች። ተዋወቃቸው፣ ዓለም እሷ ናት፣ እሱ ደግሞ አሸናፊ ይባላል፣ ወንድሜ ነው ብላ በየተራ በፊት ያሳለፈቻቸው። የወንድምየው መልክ ጨለፍ ያደረጉት አይኖች ትንሹ ዓለም ላይ ተተክለው ቀሩ። ባለ ታሪኳ እሷ ናት። አቀርቅራ ከፊት ለፊቴ ቁጭ አለች። ዓለም እድሜሽ ስንት ነው ስላት አሁን 15 ዓመቴ ነው አለችኝ። አንገቷ መልሶ ላይ ቀና የተሰበረ ይመስላል። ትማሪያለሽ አልኳት። ላብ ያወዛቸው መዳፎቿን አሸቻቸው። ምላሹን ከምታሸው እጇ ላይ የምታገኘው ይመስል አቀርቅራ ዝም አለች። ሽርፍራፊ ደቂቃዎች ተበጣጥሰው እስኪወርቁ አይ አልማርም ብላ ወደ ዝምታዋ ተመለሰች። መማር ትማር ነበር ብላ ታላቅ እህቷ አረጋሽ ተቀበለቻት። እስከ 5ኛ ክፍል ድረስ ተምራለች። የገዛ ቤተሰቦቻችን እንቅፋት ባይሆኗት ደግሞ ዘንድሮ ምናልባት 7 ትደርስ ነበር። የሚገርመው ዛሬ እንቅፋት የሆኗት እናትና አባት ቤት ትኩስ ሽሮ እየበላች አልነበረም የተማረችው። ለፍታ ጉልበቷን ከስክሳ በላቧ ነው ከአንደኛ እስከ 5ኛ የተማረችው ስትለኝ የቀይ ፊቷ ግለት እየገፈፈ ስሜቷ ስክን ማለት ጀመረ። የዛሬ 6 ዓመት አካባቢ ነው ዓለም ከቤተሰቦቻችን ተለይታ እኔን ተከትላ ወደዚህ የመጣችው። ያኔ 9 ዓመት ይሆናታል። እስከዚያ ግን ትምህርት አልጀመረችም። ሃና አታውቅም። ትምህርት ቤት አስገባዋት። ቤተሰቦቻችሁ የት ነው ያሉት አልኩና አቋረጥኳት። ገጠር ናቸው። ከዚህ ካሰላ 30 ኪሎ ሜትር ያህል ይርቃል። ቡቺ ሀበባ ትባላለች መንደራችን። ትምህርት ቤት ገብታ ትንሽ እንደቆየ ኑሮዬን ለማሻሻል ወደ አረብ ሀገር ለመሄድ ተነሳው። ይሄኔ ሁሉንም ነገር ነግሬያት ወደ ቤተሰብ ልመልስሽ አልኳት። አለቀሰችብኝ። ለመማር ጓጉታ ነው ያለቀሰችው። እዚያ ከምትመልሽኝ ሰው ቤት አስገብኝና እየሰራው ማራለሁ ብላ ለመነችኝ። ደነገጥኩ። ከሷ ይወጣል ብዬ አልጠበቅኩም ነበር። ልጅ ናት እንዴት አስባለች ብዬ አላሰብኩም። በጣም ደነገጥኩ። በጣም የተግባባዋቸው ጥሩ ጎረቤቶች ነበሩኝ። ሁኔታውን ለነሱ አማከርኳቸው። ደስ እያላቸው እኛ ጋር ታያት፣ ከኛ ጋር ሆና ትማራለች አሉኝ። እኔም ደስ አለኝ። እሷ ደግሞ ከሁላችንም የበለጠ ተደሰተች። እዚያ ትቻት ወደ አረብ ሀገር ሄድኩኝ አለችና ትንፋሿን ወደ ውስጥ ሳበች። እኔም የሚርገበገቡትን አይኖቼን ትንሹ ዓለም ላይ ተከልኳቸው። አይኖቿ ሙጭሙጨዋል። ወደ ኋላ ተሞዥቆ የታሰረው ከርደድ ያለው ጸጉሯ ላይ ያፈሰሰችው ቅባት በግንባሯ በኩል ተንሸራቷል። ፊቷ ላይ ሐዘን ዳምኗል። አረጋሽ ትንፋሿን ሰብስባ ትረካዋን ቀጠለች። የሰው ቤት ስራ ከባድ ነው፣ እንኳን ለልጅ ለዋቂ። እኔም አረብ ሀገር ሄጄ አይቼዋለሁ። እንዳሰብኩት ሳይሆንልኝ ቀርቶ ተመለስኩ። እሷ ግን ደከመኝ ሳትል ግማሽ ቀን እየተማረች በቀሪ ጊዜዋ እንደ ልጅ ሳትጫወት የትልቅ ሰራተኛ ያህል እያገለገለች 4ኛ ክፍል ደርሳ ጠበቀችኝ። አላመንኩም። አንድ ቀን ትታ ወደ ቤት የምትመለስ መስሎኝ ነበር። እሷ ግን አመሰግንኳት፣ በጣም አደነኳት። ምንም ቢሆን እዚያ ያርሰዋታልና አሳዳጊዎቿንም አመሰግንኩ። አሉንልሽ ብሎኝ ተመልሼ በመጣም ልሰድሽ አላልኩም። ይሄን ሁሉ አመት ከኖረችበት ቤት ማስወጣት አልፈለኩም። ለነገሩ ብፈልግስ አቅም አልነበረኝም። ትንሽ ቆይቼ እኔም የራሴን ኑሮ ጀመርኩ። ትዳር መሰረትኩ። ስታወራ አንገታቸውን አቀርቅረው የሚሰማት ዓለምና ወንድሟ በስሜት ይከተሏታል። ሐዘን ሲወራት አብረዋት ጭልጥ እያሉ። ከዚያ በኋላ ታዲያ ምን ተከሰተ አልኩ። ምናልባት ደፈር ብላ የሆነውን ታወራኝ እንደሆን ዓለምን ባይን እየተለማመጥኩ። ሁኔታ የገባት አረጋሽ ዓለምን በማደፋፈር አገዘችኝ። አንገቷን በስሱ አቅንታ ጉሮሮዋን ጠራረገች። የዛሬ ዓመት የካቲት ላይ አባቴ እኔ የምኖርበት ቤት መጣና ልሰድሽ አለኝ። እንዴ ለምን ሄዳለሁ ትምህርቴስ ብዬ ስል ትመለሻለሽ የእህትሽ ሰርግ ነው ብሎ አታለለኝ። እኔም የእህቴ ሰርግ ከሆነ እሺ ብዬ ተከትዬው ሄድኩ። እዛ ስደርስ ግን እህቴ ቤት የለችም፣ ጠፍታለች። ቶሎ ቶሎ የምትጎትተው ትንፋሿ ቃላቱን አፏ ላይ ይሰባብራቸዋል። አንዳች ነገር ጭንቅ ያደረጋት ይመስላል። ጥቂት ተንፈስ ብላ ቀጠለች። የጠፋችው እህቴ ወዴት እንደሄደች አላወቅኩም። እነሱም አያውቁም። አላገባም ብላን የጠፋችው። መጀመሪያ መጥፋቷን ለኔ ያልነገሩኝም ነበር። በኋላ ነው ያወቅኩት። ከዚያ የሰርጉ ቀን ሲደርስ ተነሽ ታጠቢ ለባብሽ አሉኝ። በኋላ ደግሞ እንደ እህትሽ ሆነሽ ለሷ የመጣውን ዕቃ ትቀበያለሽ አሉኝ። እየፈራው እሺ አልኩ። እነሱ ግን ከሰውየው ጋር አፈራረሙኝ አለችም ባያነቃት። ነገሩ ትንሽ ተምታታብኝ። ለእህቷ ሰርግ ተጠርታ የመዳሯ ነገር ግራ ሆነብኝ። ለዚያውስ በ14 ዓመቷ አይናኔን የምታየው አረጋሽ ግር እንዳለኝ ታውቋታል።
ነገሩን ግልጥ ልታደርግልኝ ቃላት መናድ ጀመረች። ይኸውልህ ብርሃን የምትባል እህት አለችን። በ99 መጨረሻ 10ኛ ክፍል ተፈተና ለመቀጠል ውጤት ስላልነበራት ወደ ቤተሰብ ተመለሰች። አምና እነሱ ጋር ነበረች። የኛ ቤተሰቦችም ፈቃደኛ ሆኑ። ለሷ ነው እንግዲህ ሽማግሌ መዳሩልን የሚል። የኛ ቤተሰቦችም ፈቃደኛ ሆኑ። የሷ ፈቃድ ግን አልተጠየቀም። ፈቃደኛም አልነበረችም። እሞታለሁ እንጂ አላገባም አለች። ማንም አልሰማትም። በ2000 ለካቲት ኪዳነ ምሕረት ዕለት ቀን ተቆረጠና ድግስ ጀመሩ። እሷ ግን ተወተውት ነበር። አረ ተው እኔ አላገባም እያለች አባቴንም እናቴንም ለምናለች። ከቁጣና ግልምጫ ሌላ ያተረፈችው ነገር የለም። በመጨረሻ ሁሉም ነገር እየተካሄደ ያለ አንድ ሳምንት ሲቀረው ቤቱን ጥላ ጠፋች። ከውስጧ አንዳች ነገር ተቆርጦ የጠፋ ያህል ድምጿ ቁርጥ አለ። አንገቷን አቀረቀረች። ሆዷ ውስጥ የሚገላበጥ ነገር ልታባብል ይመስል ጣቶቿን አቆላልፋ በሰያፍ ወደ ሆዷ ገፋቻቸው። የልጅቷ የመጥፋት ወሬ እንደተሰማ ጉድ ተባለ። የት ገባች የት ወርቃ ይሆን ያለ የለም። ብቻ እንዲያርጋ እንዳዋረደቻቸው አይቅናት ተባለ። እናትና አባት አንጀታቸው ቢያርም ጥንስሱን ለመድፋት አልደፈሩ። ቡኮ እንደታሻደረ ወዲህም ክብራቸውን እንዴት እንደሚያስጠብቁ ከልባቸው መከሩ። ምክሩ ሲያበቃ አባት ጋቢያቸውን ትከሻቸው ላይ ጥለው ከዘራቸውን አንጠልጥለው አሰላ መጡ። ዓለምን ፍለጋ። ይሄው ነው አለች አረጋሽ ቅልት ያለች አፍንጫዋን በሸሚዟ እጅታ እየሞሸቀች። እና በትልቋ ምትክ ትንሿን ሊድሩን ይወሰዷት? ጭንቅላቷን በለሆሳስ እያወዛወዘች መለሰችልኝ። ገስግሰው አሰላ ላይ ደረሱት አቶ ወንድሙ ትልቋ ልጃቸው ቤት ጎራ አላሉ። አረጋሽ መምጣታቸውን አልሰማችም። እሳቸው ወትሮም የሷ ነገር አይጠማቸውም። ገና በጧቱ እግር አውጥታለችና። ዓለምን ይዘው ሲሄዱ አልሰማሽም ነበር አልኳት። በፍጹም አንዲት ነገር አልሰማውም። ምን ይሄ ብቻ? ያኔ እኮ የትልቋን መጥፋት አልሰማውም። ሁሉንም ነገር ደብቀውኛል ስትለይ ልቤ ውስጥ ግርምት እየተንቦጫቦጨ ፊቴን ወደ ዓለም አዞርኩ። ካለባበስሽ በኋላ ምን ተፈጠረ ብዬ ጠየቅኳት። ትንሽ እንደማሰብ ዝም አለችና መናገር ጀመረች። መጀመሪያ ምን እየተደረገ እንደሆነ አልገባኝም። እህትሽ ስለጠፋች ለሷ የመጣውን ስጦታ ተቀበይ አሉኝ። እሺ ብዬ ልብስ ምናምን ተቀበልኩ። እቤት ብዙ ሰው ነበር። የሚያገባውም ሰውዬ አለ። በጣም እየፈራው ነው። ከተቀበልኩት በኋላ ፈርም ያሉኝ። ፊርማው ምንድነው ብዬ አባቴን ጠየቅኩት። እቃውን ተቀብያለሁ ብለሽ ነው የምትፈርሚው አለኝ። እሺ ብዬ ፈረምኩ። ከዛ ሰውዬውም ሽማግሌዎችም ፈረሙ። ተጨበጨበ፣ እልል ተባለ። ፊርማው ግን ምንድነው ብዬ አቋረጥኳት። የ80 ፊርማ ነው አለች እንባ ያነቃት። ስሜቷ ተደበላለቀ። ከዚህ በላይ ማውራት አልቻለችም። እሷን ተወት አደረኩና ፊቷን ወደ ትልቁ አዞርኩ። ለመሆኑ የጠፋችው ታችሁ የት እንዳለች አውቀሻል? ከጠፋች ከ2 ወር በኋላ ደወለችልኝ። ቅርብ ከተማ ሰው ቤት እየሰራች ነው። አሁን ግን የተመቻት አይመስለኝም። ሰሞኑን ደውላልኝ ነበር። በጣም ሆድ እየባሳት ቅስቅዝ አለች። መዳርን ሸሽታ ያለ ጊዜና ፍላጎት ማግባትን ፈርታ ድንገት አምና የተከተለቻቸው እግሮቿ የታረሰዋት ይሆን? ይህን ማሰብ ይከብዳል፣ ያስጨንቃል። ቅርብ ከተማ ሰው ቤት አልተመቻትም። እነዚህ ቃላት በሐሳቤ ጣልቃ እየገሰገሱ ባጠጡኝ። ቡና ቤትስ ቢሆን ሰው ቤት ነው ያለው ይባል ይሆን? መልስ ከማላገኝለት ጥያቄ ለመሸሽ ቀልቤን ወደ ትንሿ መለስኩ። ዓለም እስኪ አሁን ደሞ ዳንቺ ልምጣ። ከፈረምሽ በኋላ ምን ተፈጠረ አልኳት። ትንሽ ረጋ ያለች ሲመስለኝ። ያው ሳላውቅ ካስፈረሙኝ በኋላ ሰዎች ሄዱ፣ ልጁም ሄደ። እኔ ግን ዝም ብዬ ፈራሁ። በኋላ እናቴን ምንድነው ብዬ ጠየቅኳት። እሷም እነዚህ ሰዎች እኛን አክብረው ሽማግሌ ልከው እናትሽን ጠየቁ። እኛም እሺ ብለን በክብር ቃል ገባን። እሷ ግን ቃላችንን ልታስበላን ተከብረን ባረጀንበት ቀዬ ታዋርደን ጥላን ጠፋች አለች። ቢሆንም ክብሩ ይስፋ፣ አንቺ አለሽን፣ አንዋረድም፣ ቃላችንንም አንበላም አለች። ስቅስቅ ብዬ አለቀስኩ። ሌሊትና ቀን አለቀስኩ። አላገባም አልኩ። እነሱ ግን በግድ ታገቢዋለሽ አሉኝ ብላ ፍዝዝ አለች። አቅም በማጣት በሽንፈት
ትረካው በዚህ አላበቃም። ቀጣዩን የትረካ ክፍል በሚቀጥለው ሳምንት ይዘን እንቀርባለን። እስከዛው መልካም ሳምንት ይሁንላችሁ። ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር ፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ